ዛሬ ደግሞ ይዤላችሁ የመጣሁት የቦርጎል ሾርባ ነው። ለራት በጣም ምርጥና ተወዳጅ ሾርባ ነው እና ተከታተሉኝ፣ አብረን እንሰራለን ማለት ነው። ሰላም ሰላም ውዶቼ፣ እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የቦርጎል ሾርባ አሰራር ነው ማለት ነው። ተከተሉኝ፣ አብረን እንስራ። እዚህ ጋር ቅቤና ያለው ማለት ነው። 4 ፍሬ የሚሆን ቅቤ ነው ብዙ ጊዜ የምጠቀመው ለሾርባ። ከዛ ሽንኩርቴን አድርጌ ሽንኩርቴን መጥበስ ጀምራለሁ ማለት ነው። ሽንኩርቴ እንደምታዩት ብራውን ከለር ሆኖልኛል። ነጭ ሽንኩርትና ዝንጅብል ያዘጋጀሁትን ጨምሬያለሁ ማለት ነው። ሁሌ ከቤታችን ከምግባችን ላይ የማይጠፋው ማጣፈጫችን ማለት ነው ነጭ ሽንኩርት። ከዛ በመቀጠል ካሮት አለኝ። ካሮት አዘጋጅቻለሁ የተቦረሸ ማለት ነው። እና እሱንም በደንብ ጥብስ አደርገዋለሁ ማለት ነው። እንደምታዩት ካሮቱ እንትን እያለ እየበሰለልኝ ነው። ከዚህ በመቀጠል ደግሞ ቦርጎል አዘጋጅቻለሁኝ እና እዚህ ጋር ቅመም ጨምሬያለሁኝ። ፍልፍል አስዋት፣ ማጂና ጨው ነው የጨመርኩ ማለት ነው። ብዙ ጊዜ ለሾርባ የምንጠቀማቸው ቅመሞች እነዚህ ናቸው። ያው ማጂና ፍልፍል አስዋት፣ ሌላ ገነን ያለ ቅመም ስለማይፈልጉ ማለት ነው። በተለይ ማታ ላይ ቅመም አይፈልጉም እና እንግዲህ ይሄ የኛ ቤት ነው። የእናንተን ቤት አሰራር ደግሞ አላቅም። ሁሉም እንደየቤቱ አሰራሩ ይለያያልና ማለት ነው። እና በመቀጠል እዚህ ጋር ያዘጋጀሁትን ቦርጎል ጨምራለሁ። ይሄንን ቦርጎል ቢያንስ ለ1 ሰዓት ዘብዝፌዋለሁ። ያው ልሰራ ሳስብ አዘጋጅቼዋለሁ ማለት ነው። በሞቀ ውሃ ዘፈዘፍኩት ማለት ነው። እና ይሄንን ይመስላል። አንድ ላይ በደንብ ሚክስ አድርገዋለሁ። እዚህ ጋር ሸበጥ አዘጋጅቻለሁ። የተከተፈ ሸበጥ ቃናውንም ቆንጆ ያደርገዋል፣ ከለሩንም ያሳምረዋል ማለት ነው። እሱንም አንድ ላይ በደንብ ቄጤጥ አድርግና የፈላ ውሃ አዘጋጅቻለሁ። እሱን እጨምርበታለሁ ማለት ነው። እንደምታዩት ይሄንን ይመስላል። እከድነዋለሁ ለተወሰነ ሰዓት እንዲንተከተክ ማለት ነው። ካፍታ ጊዜ በኋላ እንደዚህ ትክትክ ብሎልኛል ማለት ነው እንደምታዩት። ከዚህ በመቀጠል ዱቄትና ወተት አዘጋጅቻለሁ ማለት ነው። ያዘጋጀሁትን ነገር መጨረሻ ላይ አስቀምጥላችኋለሁ። ዱቄት ቢያንስ 1 ኩባያ ነው፣ ወተት 1 ኩባያ ከግማሽ የሚሆን ያህልና ዱቄት 2 ማንኪያ ነው የተጠቀምኩት። እዚህ ጋር ግን ትንሽ ወፍሮብኛል፣ ዱቄቱ ትንሽ በዛ መሰለኝ። 1 ተኩልም ብታረጉ ይበቃል። እና ያው እንደየመጠኑ እንደምትሰሩት መጠን ነው። እኔ እንግዳ ስለነበረብኝ ብዙ ነው የሰራሁት፣ ለዛ ነው ያበዛሁት። ያው እንደምታዩት ድስቱ ሙሉ ነው። በመቀጠልም ይሄንን ይመስላል ተንተክትኮ የቦርጎል ሾርባችን ማለት ነው። እና ለመጀመሪያ ጊዜ ይሄንን ስራ ስሪ ስትለኝ እንዴ ቦርጎልም ደግሞ ሾርባ ይሆናል እንዴ ብዬ በጣም ደንግጬ ነበረ። ያው እኛ ቦርጎል ብዙ ጊዜ የምናቀው ሰላጣ ላይ ሲገባ ነው ማለት ነው። ተቡሌ ላይ እዛ ላይ ነው ማቀው እንጂ በሾርባ አላቀውም ነበረ። እና ወዶቼ ይሄንን ይመስላል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር የተጠቀምኳቸውን ግብአቶች አስቀምጫለሁኝ። እዚህ ጋር ዱቄትና ወተት ነው፣ ነጭ ሽንኩርት፣ ቦርጎል፣ ካሮት፣ ሽንኩርት፣ ሸበጥና ፍልፍል አስዋት፣ ማጂና ጨው ነው የተጠቀምኩት፣ እንዲሁም ቅቤ ማለት ነው። ደህና ሁኑ።